የምንጋደለው ከነዚህ ኃይላት ጋር ነው። ሰውን ለመግደል ሌት ተቀን ከሚተጉት ጋር እግዚአብሔር አሳይመንት የሰጠው በጣም ኢንተሌክቹዋል ለሆኑ ለተማሩ ሰዎች አይደለም። በጣም ትልልቅ ተብሎ ስማቸው ትልልቅ ለሆኑ ሰዎች አይደለም፣ ለቤተ ክርስቲያን የሰጠው። ቸርች ውስጥ እኮ ማንም በስም የማያውቀው ሰው ሊኖር ይችላል። ማንም ኖቲስ የማያደርገው ሰው ሊኖር ይችላል። በጌታ ነው ግን በርከክ ሲል የሀገር መሪውን ነፃ የሚያወጣው እሱ። በጣም ገናና የምትለው ሰውዬ በጌታ ካልሆነ አጋንንት ሊኖርበት ይችላል። ዴሊቨር የሚያደርገው ማን ነው? ኦርዲነሪ ክርስቲያን። ኦርዲነሪ እዚህ ግባ የማትለው ሰውዬ ምናልባት በአግባቡ ልብስ እንኳን ላይለብስ ይችላል። ምናልባት ይሄ ነው የምትለው የላይፍ ስታተስ በጌታ ነው ግን ውጣ ሲለው ከተከበረ ከምትለው ሰውዬ ላይ ያስወጣዋል። ፕሮግራም አይደለም የመጣችሁት፣ መንፈሳዊ ዓለም ነው አክሰስ የምታደርጉት። እንደዚህ ሁኑ፣ ስፒሪቹዋል ሁኑ። ስፒሪት ሪልሙን አክሰስ አድርጉት። ዳይሜንሽኑን አንደርስታንድ አድርጉት። ስፌር አለ፣ ቴሪቶሪያል ስፒሪትስ አሉ። አንደርስታንድ አድርጉ። ይሄንን ኖሮ በልቶ ጠጥቶ አግብቶ ወልዶ መሞት ይሄንን ለማድረግ ጴንጤ መሆን አይጠበቅብህም። ማንም እንደዚህ ይሆናል። እዚህ ቤት እግዚአብሔር ካመጣ ሌላ አሳይመንት አለ። ኦርዲነሪ ሌላው ሊሰራው የማይችለው አንተ ህይወት ላይ እግዚአብሔር ገጥሟል። ስለዚህ የምድሪቱን ታሪክ የሚቀይረው እናንተ ውስጥ የተቀመጠው የጌታ መንፈስ ነው። እኔ ለምድሪቱ መድኃኒት የትም አልጠብቅም፣ ቸርች ነው ያለው። ይሄ ሁሉ ዲቫይን ኢንዶመንት፣ የመለኮት አቅም፣ የመለኮት ጉልበት፣ የመለኮት ብቃት። እንዴ አንዳንድ እኮ የመጽሐፍ ቅዱስ ክፍል እንደው ዝም ብላችሁ አንብባችሁት ነው የምታልፉት። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ነው። ሰው ዝም ብሎ ንብብ ይደረጋል። የመለኮቱ ኃይል የሚል ቃል አንብባችሁ፣ የመለኮቱ ኃይል ለእውነትና እግዚአብሔርን ለመምሰል ለህይወት የሚያስፈልገን በሙሉ ስለሰጠን የመለኮቱ ኃይል ላይ ያለ እኮ ነው የሚለው። የመለኮቱ ኃይል የሚያስፈልገን በሙሉ ስለሰጠን ከዚህ ዓለም ካለ ክፋትና ምግባረ ብልሹነት አምልጣችሁ ይላል። ከዛስ የመለኮታዊ ባህሪ ተካፋዮች እንድትሆኑ ቲዮስ አሎስ ጋድ ካይንድ ኦፍ ላይፍ ማለት ነው። የመለኮታዊው ባህሪ ተካፋዮች እንድትሆኑ በእነዚህ ባህሪያት አማካኝነት እጅግ ክቡርና ታላቅ ተስፋ ሰጥቶናል እኮ ነው የሚለው። ስልጣን የሚለው ኤግዞጂያ ነው አይደለም የሚለው። የመጨረሻው ስልጣን የኔ ነው አለ። በሰማይና በምድር ያለው የመጨረሻ ስልጣን የኔ ነው አለና በህጋዊ ውክልና ግን የቤተ ክርስቲያንም ነው አለ። ስለዚህ ጌታ ኢየሱስ ክርስቶስ የተቀበለውን ይህንን ስልጣን ለቤተ ክርስቲያን ሰጥቷታል። እዚህ ሰፈር መተን ወንጌል የምንሰብከው በዚህ ስልጣን ነው። እዚህ ሰፈር መተን ኢየሱስ የምንለው በዚህ ስልጣን ነው። የምንዘምረው ጌታችን ኢየሱስ ክርስቶስ ሞትን ባሸነፈበት ስልጣን ነው። የመጨረሻው ስልጣን የኔ ነው አለና ለእናንተም ነው። አጠገባችሁ ያለው ሰው የመጨረሻውን ስልጣን በክርስቶስ በኩል አግኝተሃል በሉት። ኤግዞጂያ የሚለውን ቃል በእርግጥ የግሪክ ቃል ነው። ዴሊጌትድ ኦቶሪቲ ማለት ጥቅል ስለሆነ ጳውሎስ ምዕራፍ 6 ላይ በጨለማው ዓለም ያለውን አሰራር ለማብራራት ሲጠቀመው ዴሊጌትድ ነው የነሱም። ከላይ ያለው አርኮኑ ቀጥሎ ላለው ለሁለተኛው ከሱ በኋላ ለሚመጣው በህጋዊ ውክልና አይነት ማለት ነው። ህጋዊ ውክልና ማለት አሁን ህጋዊ ውክልና ለእናንተው ማስረዳት አይጠበቅብኝም። እዚህ ውስጥ የህግ ባለሙያዎችም አላችሁ። ህጋዊ ውክልና ያለው ሰው እንደ ሰውየው ሆኖ እንደ እያለ ይሰራል። ፎቶ ሌላ ነው፣ ስሙ ሌላ ነው፣ ከለሩ ሌላ ነው፣ ቅርጹ ሌላ ነው፣ አቋሙ ሌላ ነው። እንደ ሆኖ ግን የፈረመው በሙሉ እንደዛኛው ተቆጥሮ ያለው በሙሉ በዛኛው ድምፅ ሆኖ ሙሉ በሙሉ ያኛውን ወክሎ ይሰራል። ወንጌልን ጌታችን ኢየሱስ ክርስቶስ እንድንሰብክ ሲሰጠን በዚህ ስልጣን የሰጠን። አጋንንትን ውጣ አይደለም የምንለው፣ በኢየሱስ ክርስቶስ ስም ውጣ ነው የምንለው። ውጣ ካልከው ማነ ይላል። በኢየሱስ ክርስቶስ ስም ስትል ህጋዊ ውክልና ነው። አሁን በኢየሱስ ክርስቶስ ስም ስትል ካንተ ጫማ ትወጣና ኢየሱስ ጫማ ውስጥ ትገባለህ። አሁን በኢየሱስ ክርስቶስ ስም ብለህ ስትጸልይ አንተ ኢየሱስ መሬት ላይ ሲሆን በሚሰራበት ስልጣን ነው የሰራው ማለት ነው። ኢየሱስ ውጡ ይላቸዋል አጋንንቶቹን። አንተ ቀጥታ ውጡ ማለት አትችልም። በኢየሱስ ክርስቶስ ስም ስትል አጋንንቱ የሚያዋራው አንተን አይሆንም። ስሙ የተጠራው አቤት ብሎ ይመጣል።
በኢየሱስ ክርስቶስ ስም ስትል አቤት ይላል። ውጣ ስትል ውጣ ይለዋል። መንፈሳዊ ዓለም በጣም ቀላል የሚመስሉ ግን በጣም መሰረታዊ፣ ምክንያቱም ለዲሴፕቲቭ ነው ሰይጣን። አንተን ሳይ አልቻልኩም ይላል። ውሸቱን እኮ ውሸቱን። ከ120 ሚሊዮን ሰዎች መካከል አንዱ ነህ እኮ ኢትዮጵያ ውስጥ። ራሳችሁን እንደ ልዩ ፍጡር እንድቆጥሩ ያደርጋል። ከዛስ ዞር ብለታል ሌሎቹን ጓደኞች ጠራኝ ትላለህ። ሰይጣን አሁን ቢጠራ ባይጠራ ሰይጣን ባይጠራ ነው የሚሻል። ጌታ ይጥራ እንጂ ኢየሱስ የተለየነ ካለ የተለየነ፣ ሰይጣን ውሸቱን የተለየነ ካለ ውሸቱን ሊጥል ነው ማለት ነው። ባይዘው ሰይጣን ታውቃለህ፣ እዛው ሰውዬ ውስጥ ቁጭ ብሎ በዚህ በኩል አንተ ጋርም እየሰራ ነው፣ ሁለቱም ጋር እንዳንተ ያለ የለም ሲል ኮራ ስትል እየሰራ ነው። ፕራይድ አንተ ውስጥ ከቶ አይወጣም ማለት ነው። በሁለት ማሊያ እየለዋወጠ ይጫወታል፣ አይወጣም። ዲሴፕቲቭ ነው፣ ኪንግደም ነው። በጣም እንዳትሸወዱ። እኛ እንደሚመስልን ሰፈር ውስጥ እንደሚውሩር የሚል እንትን አይደለም። አንዳንድ ቸርች ውስጥ ባይዘው እሱ ራሱን ያሰድበናል እኮ። ኢየሱስ ያላለውን ለምን እለዋለሁ እኔ? ኢየሱስ አለ ከበቂ በላይ። ሐዋርያት እኮ እንደውም አላሉም። ሐዋርያት ኢየሱስ ነው እንደውም እኮ አጋንንቱን ሲያገኝ እንደውም ማን ነው ውጣ የሚለው? ሐዋርያት ሥራ ላይ ማን ነው ውጣ የለም፣ አይመጣም ከነጭራሹ። በዛው ነው ውጣ የሚሉት። ከመጣ ዲሴፕቲቭ ነው፣ በዛው ነው የሚያስወጡት። አስወጡ። አሜን የሚል ጠፋ። አስወጡ። ብዙ ነገር እያወራሁ ነው በመሃል ያልኩት፣ ለዛ ነው ዝም ያላችሁኝ። እና አጋንንት አስወጡ። እና በዴሊጌትድ ኦቶሪቲ የሚሰራ ማለት ነው። በጣም ሃይሊ አሬንጅድ ነው ሲስተማቸው። ከዛ በመጨረሻ ላይ ያለው ልንገራችሁና ቁጥር 13 ልናገር። የመጨረሻው ምንድነው የሚለው? የክፋት መንፈሳን ሰራዊት ብቻ ሳይሆን በሰማይ ስፍራ ካለ ከክፋት መንፈሳ ኮስሞክራተርስ የሚለው እሱን ጫፍጫፉን ተናግሬ ያለው። አሁን ሊስት እኛ ብዙ ጊዜ ቸርች ውስጥ ስንጠራ የምንጠራው ምንድነው? ጭፍራ ብለን የምንጠራው አይነት ማለት ነው። ሊስት የመጨረሻው አድርጎ ጳውሎስ ባስቀመጠው በኤፌሶን ምዕራፍ 6 መሰረት ጳውሎስ ባስቀመጠው መዋቅር ኮስሞስ ክራተርስ ይለዋል። በዚህ በጨለማ ዓለም ላይ ያሉ ሩለርስ ናቸው። ግን ሊስት የስረኛው ነው። እኛ ጭፍራ የምንለው አይነት ማለት ነው። ሁለት የግሪክ ቃል ነው አይደል? ባለፈውም ተናግሬያለሁ። አይ ቲንክ ቆላስይስን ሳስተምር ተናግሬያለሁ በደንብ። ሁለት የግሪክ ቃል ነው የሚጠቀመው ገጥሞ ስም የሚሰጠው ኮስሞስ የሚልና ክራቶርስ የሚል አይደል? ኮስሞስ የሚል አንድ ግሪክ ቃልና ሁለተኛው ክራቶርስ የሚል። ኮስሞስ ማለት ሰፊ ነው ቃሉ። ዓለም የሚል የወል ትርጉም አለው። ዓለም የሚል የወል ትርጉም አለው። ሲስተሙን ያመለክታል። በዚህ መሰረት በጣም ሃይሊ አሬንጅድ የሆነ ሲስተም ማለት ነው። ቀጥሎ ግዑዙንም መሬትም እንዲሁም ደግሞ ኖርማሊ መሬት ላይ ያለውንም የሚያመለክት ጠቅላላ ቃል ነው። ጳውሎስ ግን በዚህ ቦታ የሚጠቀመው ሃይሊ አሬንጅድ የሆነ በጣም በጥንቃቄ የተሰራ ስርዓት ማለት ነው። ሲስተም የሚለው ቃል ትክክለኛ ትርጉሙ አይ ቲንክ ስርዓት ማለት በጣም በጥንቃቄ የተገነባ ኔትወርክድ የሆነ ስርዓት ማለት ነው። ክራቶርስ ማለት ደግሞ ምንም ማዕረግ የሌለው ተራ ወታደር ማለት ነው እና በተዘረጋላቸው መዋቅር ላይ የአለቃቸውን ፈቃድ ለማድረግ የገቡ ማለት ነው ተራ ወታደሮች። እና ይሄ ጳውሎስ የሚያቀርበው በግሪካውያኑ በግሪክ ቋንቋ በሮማውያኑ የወታደር መዋቅር መካከል ያለ ስርዓት ነው ጳውሎስ የሚያቀርበው። በሚሊተሪ ሳይንስ ነው እያስረዳቸው። በጣም ጥልቅና እጅግ ሰፊ መንፈሳዊ ዓለምን ሰው ሊገባው በሚችለው መንገድ ሲያወርደው በእነሱ ኮንቴክስት ነው፣ በእነሱ አውድ ስለሆነ የሚያመጣው። በተዘረጋ በጣም ጠንካራ በሆነ መዋቅር ላይ የአለቃውን ፈቃድ ለማስፈጸም ታጥቆ የገባ ተራ ወታደር ማለት ነው ኮስሞክራተርስ። ስለዚህ የጨለማው መናፍስት ዝም ብላችሁ አስቧቸው። ጭፍራ ብለን የምንጠራቸው እኮ ጉባኤ ድረስ ይመጣሉ እኮ ጉባኤ ድረስ። ይሄ ቤት እኮ ማለት አሁን ቸርች ማለት ሆል የክርስቶስ አካል ቤተክርስቲያን ማለት ለሰይጣን የመጨረሻ በምድር ላይ መሰቃያው እኮ ቤተክርስቲያን። ኢየሱስ ጌታ ነው ስንል ቅድም እኮ እዚህ እንዳይመስላችሁ እኮ ከተማው ላይ ያለው እኮ ነው እኮ የሚናወጠው። የመጨረሻ ከባድ ቅጣት እኮ ለነሱ ኢየሱስ ክርስቶስ የሚለው ስም ነው። በኢየሱስ ክርስቶስ ስም ስትል እኮ አንተ እኮ ከገባህና ካየኸው ጋር ብቻ እኮ አይደለም፣ የማይመለከተው ሁሉ ይወድቃል።
አንተ ሴንስ ያላረከው አንተ የሚገባ ትንሽ ነው። የኢየሱስ ስም ካንተ በላይ ነው። ራዲየሱ በጣም ሰፊ ነው። ስፌር ኦፍ ኢንፍሉዌንሱ ተጽዕኖ የማድረግ ክልሉ ትልቅ ስለሆነ በኢየሱስ ክርስቶስ ስም ስትል አንተ ወደዚህ ነው የገሰጽከው፣ ወደዚህም ይወድቃል። ስሙ በጣም ትልቅ ነው። የሚሰራው በጥላውን አንደርስታንዲንግ ልክ አይደለም፣ በስሙ ስልጣን ልክ ነው። ያየነው ብቻ ቢወድቅማ አስተዛሬ በሕይወት አንኖርም። እግዚአብሔር የእስራኤልን ጠላት ጨረሰ ይልና ጥቂት አስቀረላቸው ነው የሚለው። ከዛስ ጥቂቷን ፈጁና ድሉ የጋራ ነው አላቸው። 99 ገሎ አንዱንም እሱንም እኮ መጥቶታል። እሱ ነው ሞገሱ የለም ምተዋለው። ታሰረው ሲሞት በቃ አብረን አሸነፍን አለ እንዳለ ጨርሶ እሱ ያልገባቸው ይበዛል። እስራኤል ተዋጋችልና እግዚአብሔር ከሰማይ በበረዶ አይደለም ይለው። እግዚአብሔር ያሳይ። እግዚአብሔር ሲዋጋ ቆመ ማየት ነው። ምንም አዋጣት አያስፈልግም። አንተ እንደዚህ ተወረውራል፣ እሱ ከላይ ነው የሚወረውረው። አንተ ትስታለህ፣ እሱ ከላይ አትስትም። ከላይ በበረዶ እኮ ነው፣ በበረዶ ይወረውራ። እስራኤል ከጨረሰ ይልቅ እግዚአብሔር በበረዶ የገደለው ብዙ ነው ይላል። ያላየነው እግዚአብሔር ለኛ ብሎ ተዋግቶ የጣለው አይቆጠርም። ጋይዞይ ምን ያህል ጥለህልኛል ይግባኝ ብላችሁ አትጸልዩ። አተኛም ምን ያህል እንደወደቀ ዝም ብለህ የወደቀውን ከምን እንደተረፍክ ብታይ አተኛም ውሰደኝ ነው የምትለው። ይሄ ሁሉ ታቅዶብኝ ነበር ነው የምትለው። ለዛ ነው የማይነግረን። አንዳንድ ሰው ግን በጣም ይጸልያል። አይኔና አብራ አይኔና ሊየው የሚበረውልኝ ሰው ላይ ተቀመጠውልኝ እንትን ላይ ተቀመጠልኝ ይላል። ጨፍነ ይታያል፣ ገልጠ ይታያል፣ ተኝተ ይታያል፣ ቆመ ይከፍተዋል። ስለዚህ ማየት ያለብንን ብቻ እናያለን፣ የቀረውን ይጨርስልን። አሜን። በቃ የሚገባንና በልካችን የሆነውን ብቻ እንይ። በእውነት ነው የምላችሁ። ክብር ለኢየሱስ ብቻ ይሁን። እና እነዚህ ግን ምን ያክል መዋቅራቸውና የአለቆቻቸው ትእዛዝ ምን ያክል ከባድ እንደሆነ የምታውቁት ቸርች ድረስ ይመጣሉ። ከንትኑ አልፈው ቤተክርስቲያን መጥተው ሲጸለይ ማኒፌስት ያደርጋል። ቀጥሎስ አልወጣም ሁሉ ይላል። ቸርች መጥቶ ማለት ነው። ምክንያቱም የአለቃውን ትእዛዝ ነው እየፈጸመ ያለው። አለቃው ሄደ ድል ይዘና ድል ካልሆነ እንዳትመለስ ይለዋል ሮማዊ ወታደሩ። ስለዚህ በዚህ መንገድ ነው ጳውሎስ ያስረዳን። ሮማዊ ወታደር ወይ ሄዶ አሸንፎ ይመጣል፣ አለበለዚያ ሄዶ እዛው ነው የሚሞተው። ቢመለስም ይገለዋል አለቃው። ከመጣ ገለሃለሁ እኔ ይለዋል። ካልሆነስ አሸንፈና ገለህና፣ ካልሆነ ግን ትሞታለህ። ጳውሎስ በጣም ሲሪየስ በሆነው የሮማዊ ወታደር እታችኛው ክፍል ላይ ያለውን ስርዓት ለኛ ያስረዳል። እታች ያለው የመናፍስቱ ዓለም ይሄን ያክል ሲሪየስ ነው። ሰው ለመግደል፣ ሰው ለማጥፋት፣ ሰው ወደ ሲኦል ለመውሰድ ይሄን ያክል ከባድ ነው። እኛ ሰው ለማዳን የዘላለም ሕይወት ሰው እንዲያገኝ ስንዘናጋ ይገርማል። እሱ ለማጥፋት ይሄን ያህል እየተጋ የማዳኛ አቅም እግዚአብሔር ሰጥቶን ማለት ነው። መጸለይ ያቅተናል፣ ጌታን መምሰል ያቅተናል። እሱስ ሃይሊ በጣም ዲቮትድ በጣም ዴዲኬትድ ነው። እግዚአብሔር ትጋት ይጨምርልን፣ አቅም ይስጠን። የማዳን ይሄ ስም እኔ ሁሌ ሳጠናው ለቸርች ለቅዱሳን ነበር እኮ መሆን የነበረበት እላለሁ። በተዘረጋልን በቤተ ክርስቲያን ባለ መዋቅር ውስጥ ገብተን የጌታን ፈቃድ ለማድረግ እስከ ሞት የሚጋደል ይሄ ለደቀ መዛሙርት የሚሰጥ ስም እኮ ነው። እኛውን በተዘረጋልን ሰማያዊ በሆነው መዋቅር በክርስቶስ አካል ውስጥ ቦታችንን ይዘን ፋይት እያደረግን በዚህ መጠን ብንራመድ ጌታ በቅርብ ይመጣል። ዓለሙ ድኖ እግዚአብሔር ብዙ ጸጋ ሰጥቶናል። ትጋት ላይ ይጨምርልን። የጸጋ ጥያቄ የለም፣ የአቅርቦት ጥያቄ የለም፣ ሰጥቶናል። ትጋት ይስጣል። ክብር ለኢየሱስ ይሁን። አስለቅቁ በግምት አይደለም፣ በምሪት በመንፈስ ስፒሪት ፊልድ ኮንክ ሲጀመር ይመራሃል፣ ያሳያል፣ አይን ይከፈታል። አጠገብ ያለውን ሰው ነፃ የምታወጣው አንተ ነህ። ይህን ከተማ ነፃ የሚያወጣ ሌላ ሰው ከሌላ ቦታ አይመጣም። እግዚአብሔር እናንተን እዚህ ምድር ሲያስቀምጣችሁ ለዚህ ምድር መድኃኒት እናንተ ናችሁ። እውነቴን ነው የምነግራችሁ። ለምን ሌላ ቦታ አልተፈጠርክም? የዚህ ሀገር መድኃኒት አንተ ውስጥ አለ። ብዙ ትውልድ ወደ እግዚአብሔር መንግስት የሚመጣው በአንተ ምክንያት ነው። ፕሮፌሽናል ሆነ አትሙት። መንፈሳዊውን የጌታን ስራ ኢየሱስ ክርስቶስ ጌታ ነው። የምንጋደለው ከነዚህ ኃይላት ጋር ነው።
ሰውን ለመግደል ሌት ተቀን ከሚተጉት ጋር እግዚአብሔር አሳይመንት የሰጠው በጣም ኢንተሌክቹዋል ለሆኑ ለተማሩ ሰዎች አይደለም። በጣም ትልልቅ ተብሎ ስማቸው ትልልቅ ለሆኑ ሰዎች አይደለም ለቤተ ክርስቲያን የሰጠው። ቸርች ውስጥ እኮ ማንም በስም የማያውቀው ሰው ሊኖር ይችላል። ማንም ኖቲስ የማያደርገው ሰው ሊኖር ይችላል። በጌታ ነው ግን በርከክ ሲል የሀገር መሪውን ነፃ የሚያወጣው እሱ። በጣም ገናና የምትለው ሰውዬ በጌታ ካልሆነ አጋንንት ሊኖርበት ይችላል። ዴሊቨር የሚያደርገው ማን ነው? ኦርዲነሪ ክርስቲያን። ኦርዲነሪ እዚህ ግባ የማትለው ሰውዬ ምናልባት በአግባቡ ልብስ እንኳን ላይለብስ ይችላል። ምናልባት ይሄ ነው የምትለው የላይፍ ስታተስ በጌታ ነው ግን ወጣ ሲለው ከተከበረ ከምትለው ሰውዬ ላይ ያስወጣዋል። ስፒሪት ቆናቸው ሰው በደንብ ንቁትና ተጋደል በሉት። ፕሮግራም አይደለም የመጣችሁት፣ መንፈሳዊ ዓለም ነው አክሰስ የምታረጉት። እንደዚህ ሁኑ፣ ስፒሪቹዋል ሁኑ። ስፒሪት ሪልሙን አክሰስ አርጉት፣ ዳይሜንሽኑን አንደርስታንድ አርጉት። ስፌር አለ፣ ቴሪቶሪያል ስፒሪትስ አሉ። አንደርስታንድ አርጉ። ይሄንን ኖሮ በልቶ ጠጥቶ አግብቶ ወልዶ መሞት ይሄንን ለማድረግ ጴንጤ መሆን አይጠበቅብህም። ማንም እንደዚህ ይሆናል። እዚህ ቤት እግዚአብሔር ካመጣ ሌላ አሳይመንት አለ። ኦርዲነሪ ሌላው ሊሰራው የማይችለው አንተ ህይወት ላይ እግዚአብሔር ገጥሟል። ስለዚህ የምድሪቱን ታሪክ የሚቀይረው እናንተ ውስጥ የተቀመጠው የጌታ መንፈስ ነው። እኔ ለምድሪቱ መድኃኒት የትም አልጠብቅም፣ ቸርች ነው ያለው። ይሄ ሁሉ ዲቫይን ኢንዶመንት፣ የመለኮት አቅም፣ የመለኮት ጉልበት፣ የመለኮት ብቃት። እንዴ አንዳንድ እኮ የመጽሐፍ ቅዱስ ክፍል እንደው ዝም ብላችሁ አንብባችሁት ነው የምታልፉት። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ነው። ሰው ዝም ብሏል ንብብ ይደረጋል። የመለኮቱ ኃይል የሚል ቃል አንብባችሁ፣ የመለኮቱ ኃይል ለእውነትና እግዚአብሔርን ለመምሰል ለህይወት የሚያስፈልገን በሙሉ ስለሰጠን የመለኮቱ ኃይል ላይ ያለ እኮ ነው የሚለው። የመለኮቱ ኃይል የሚያስፈልገን በሙሉ ስለሰጠን ከዚህ ዓለም ካለ ክፋትና ምግባረ ብልሹነት አምልጣችሁ ይላል። ከዛስ የመለኮታዊ ባህሪ ተካፋዮች እንድትሆኑ ቲዮስ አሎስ ጋድ ካይንድ ኦፍ ላይፍ ማለት ነው። የመለኮታዊው ባህሪ ተካፋዮች እንድትሆኑ በእነዚህ ባህሪያት አማካኝነት እጅግ ክቡርና ታላቅ ተስፋ ሰጥቶናል እኮ ነው የሚለው። ይሄ ቃል እንደው ዝም ብሎ ነው የሚነበበው? የመለኮታዊ የመለኮቱ ምናምን ዝም ብሎ ነው የሚነበበው? ይሄ ሁሉ ኢንቨስትመንት ላይ ቢገባን እኮ በእውነት ነው የምላችሁ እንዴት ቆምኩ ነው የምንለው። ይሄ ሁሉ ወርዶብኛል፣ ይሄ ሁሉ ነው ውስጥ ነው ያለው። መንፈስ ቅዱስን የሚያክል አምላክ በእኔ አድሯል። እግዚአብሔር መንፈስ ቅዱስ እኔ ውስጥ አለ። ሃው እንዴት ያጠን ተቻለው እኮ ነው የምትለው።